ይሄ ቡካዮ ሳካ ነው ቢባል ማን ያምናል? አዲሱ የፀጉር ቁርጡ አነጋጋሪ ነው የሆነው። የመድፈኞቹ ኮከብ በዓለም ዋንጫ ላይ በቶማስ ቱዌል ስር በቂ የመሰለፍ ዕድልን አላገኘም ነበር። በአሁኑ ሰዓት ላይም የረፍት ጊዜውን እያሳለፈ ይገኛል። ያልጠበቀ ውሳኔም ነው የወሰነው የፀጉር ስታይሉን ለመቀየር። ፀጉር ቆራጩ ቀልዶበታል የተባለ የምትመለከቱት ስታይል ነበር ቡካዮ ሳካ ለቀጣዩ የውድድር ዓመት ለመከተል የመረጠው። ፀጉሩንም ከተቆረጠ በኋላ ይሄኛው የኤአይ ተንቀሳቃሽ ምስል መነጋገሪያ ሆኗል። ምን የሚባል አባባል አለ መሰላችሁ? ፀጉር በህይወትክ የሆነ ነገር ይይዛል ይባላል። ተቆረጠው ማን ተቆረጠው? ቡካዮ ሳካ አዲሱን ፀጉር ቁርጥ እንግዲህ በኢንስታግራም ስቶሪው አጋርቶናል ማለት ነው። እስኪ የሚቀጥለው ዓመት ለሱ ምን አንሎክ እንደሚያደርግለት እናያለን ማለት ነው። እዛ የሚፈልጉት ልጅ እሱ እዚች ጋር ጺሙ ምናምን ያሳድጋል፣ ይሄኛው በዚህ በኩል ደግሞ ለማንኛውም እኔ ይሄ ፀጉር ቁርጥ በስትክክል ነው የገባኝ ነው የምላችሁ። በቃ መልእክት ነው ለቼልሲ መልእክት፣ ቀጥታ ዳይሬክት ማለት ነው። እዩት፣ ይሄንን እዩትና ቻሎባን ደግሞ እዚች ጋር አስቀምጥላችኋለሁ። ተመልከቷቸው። አንድ አይነት በቃ እዛ ኮሞ ጋር በጣም እየዛገን ያለው ትራንስፈሩ ምናምን ከዚህ በፊት ኤዝሪ ኮንሳ ጋር ምናምን እንደተያያዙ ይታወቃል። አርሰናል ሴንተር ባክ ይፈልጋሉ። በቃ ቻሎባን ውሰዱት። ያው አንዴት ነገር እያሳያችሁ ነው ያሉት። ቻሎባን ውሰዱት። እሱን እምቢ ካላችሁ ደግሞ እናንተ የሚመጥነን ካላችሁ ቶሲን ጽድት ያለ ተከላካይ በቃ ለእናንተ የሚሆን ተከላካይ አለ። ከፈለጋችሁ እሱን ትወስዳላችሁ ማለት ነው። ቡካዮ ሳካ ግን እኔ ፀጉር ቁርጦ እኔ እንጃ በጣም አስጠጥተዋል። አነሳሱ ሁላ ማን በቃ እዚህ ሄር ላይኑ ገብቶ ምናምን። ኤኒዌይስ እስኪ የሚቀጥለው ዓመት ግን እንዳልኳችሁ ምን አሎክ እንደሚያደርግለት እናያለን ማለት ነው። ይመቸው ሰዎች። ይሄ ሰውየው ማን ነው? ማን ይመስላችኋል? እስኪ ግምታችሁን ኮሜንት ላይ አስቀምጡልኝ። ማለት ቪኒሺየስ እንደዛ ሆነ ብሎ ይሄው የኛው ልጅ ነው ቡካዮ ሳካ ነው እንደዚህ ሆኖ እንግዲህ እዩት፣ ፀጉሩን ተቆርጦታል። ኢንስታግራም ስቶሪ ላይ ነው ይሄንን ያደረገው እና ይሄ ልጅ ነው እንግዲህ አስቡት ይሄንን የመሰለው ማለት እኔ አይ ዶንት ኖ ዋት ቱ ሴይ አባውት ዲስ። ይሄንን ቪዲዮ ለአርሰናል ደጋፊዎች ላኩላችሁ። ቅድሚያ ግን ማለት ነው ይሄንን አሳዩአቸውና እንደዚህ ያደርጋችሁ ማን ነው ብላችሁ አስቀምጧቸውና ከዛ ኮሜንት ላይ አስቀምጡልኝ ግምታቸው። እኔ ያለው ብቻ እንዳትሉኝ። እኔ አላመንኩም። እንዴት አባቱ ነው የሚያምረው ሰከንድ ኪታችን። ኧረ በስመ አብ እግዚአብሔርን እኔ ይቅርታ አድርጉልኝና ሆሙ ማለት ነው። ሆሙ እንዲያምረው እውነት እንዴት አባቱ ነው የሚያምረው። ኧረ በእናታችሁ ሾፎኒ ላይ ሹፉት። ትሬኒዮኒ ላይ ራሱ እንዴት አባት ብቻ እኔ ቃላት የለኝም። እግዚአብሔር ይሄ ነው በቃ ይሄ ማሊያ ነው እኛን በቃ የሚወክለን ማለት ነው። ግብ ጠባቂዎቻችንን ራሱ ሹፉት። ቤከር ላይ ራሱ እንዴት ነው የሚያምረው። እኔ በቃ ሰከንዱ ነው በቃ እኛን ኧረ በለው ተመልከቱት። እንስቶቻችን ላይ ራሱ እንዴት አባቱ ፏድ ምቅ ብለውባቸዋል። ተመልከት ቪቪዴ ላይ ተመልከት፣ አሌክሳንደር ዘግሬት ላይ ተመልከት፣ ሂውጎ ኤኪቲኬ ላይ ተመልከት፣ ሪዮ ኤንጉማ ላይ እንዴት አባቱ ነው ቃላት የለኝም። ሁሉም ላይ አበደ ነው። ለማንኛውም እጅግ በጣም ደስ የሚል ማሊያ ነው። ሰርዱን እንግዲህ እንጠብቃለን። ሁለተኛው እጅግ በጣም ጥፍጥ ያለች እግዚአብሔርን ነው የምላችሁ። ዋው ይሄ ነው በቃ 10 ከ11 ይሄን 10 ከ11 በዚህ አይን ማለት ነው። ያኛው 10 ከ8 ነው ሊሰጠው የሚገባው። ሆሙ ከመረን ነው ብላችሁ ለዚህ ቃላት የለኝም። ሶፍ ፍትፍት ቦታውን አገኘ። ሶፍ ፍትፍት አቤት ማሊያ ዩት ፋሚሊ። ይሄ የሊቨርፑል ሰከንድ ማሊያ ነው። አዌ ማሊያችን ዩት በእናታችሁ እንዴት እንደሚያምር ቆይ ላሳያችሁ። እኔ የገደለኝ ፎቶ ዩት እንዴት እንደሚያምር ዩት በፈጣሪ ስም ዩት አሌክሳንደር ይሳቅ ላይ በመድኃኒዓለም ከርሰስቲዮስ ላይ ዩት ኧረ በመድኃኒዓለም ማሊያ ነው ወይስ ምንድን ነው? በተለይማ አለቃ ላይ እንዴት እንዳማረበት ዩት ምንም ነው የሚያምርበት ማለት ምንም ብቻ ፋሚሊ ይሄ ማሊያ ከ10 እኔ 9 ሰጥቼዋለሁ። የእናንተን ሀሳብ ኮሜንት ላይ በእናታችሁ የፈጠነ ኮፒ ሊንክ ሪፖስትና ላይክ ማድረግ እንዳይረሳ። ይመቻችሁ። የጨዋታ ቀን ነው ዛሬ ለሊቨርፑላውያን። ሁለተኛ የፕሪሲዝን ጨዋታውን ከዌልስ የቻምፒዮንሺፕ ቲም ሬክሰም ጋር ያደርጋል ዛሬ። አንዶኒ ኢራኦላ ከባለፈው ቡድን ተጨማሪ ተጫዋቾችን አግኝተዋል። ፍሎሪያን ዊትስ፣ አሌክሳንደር ኢዛክ፣ ራያን ግራቨንበርግ ቡድኑን ተቀላቅለዋል። ስለሆነም ዛሬ በአንጻራዊነት ጠንካራ ቡድን ሊጠቀሙ ይችላሉ አሰልጣኙ። ጨዋታው ሌሊት 8 ሰዓት ተኩል ይካሄዳል። ጨዋታውን በምን መመልከት እንችላለን ስትሉ ለነበራችሁ የተለያዩ የፉትቦል አፖች አሉ። ስፖርቲፋይ የሚያሳየው ይመስለኛል ጨዋታውን። ሌሎችም አሉ። ካላጠፋብኝ ኮመንት ላይ አስቀምጥላችኋለሁ። ይመቻችሁ። የጨዋታ ቀን ነው የምን ዝምታ ታ ይላል ማሽደ ይላል ሊቪያ። ዛሬ እንግዲህ ውዱና ገና ነውና ተናፋቂ ክለባችን ሊቨርፑል የፕሪሲዝን ሁለተኛ ጨዋታውን በአዲሱ ማናጀራችን በአንዶኒ ኢራኦላ የተመራ ሌሊት 8 ሰዓት ተኩል ላይ ከሬክስሃም ጋር የሚጫወት ይሆናል ነው ብላ እንቅልፍ የለም። ሌሊት 8 ሰዓት ተኩል ለማይረባ ለዓለም ዋንጫ እንኳን እንቅልፍን እያጣን ነበር። ለገና ነው ክለብ ሲሆን ይሳ ለማንኛውም ሬክስሃም ማሸነፍ እንዴት እንደሆነ ለሻሽ በተግባር እናሳያታለን። ሬክስሃም ለሚባል ቡድን ምናቁን አይደለም ሻሽን 1-0 የለጠፈ ቡድን ነው። ለማንኛውም ጨዋታውን ለመከታተል አፓታ ና እኔ ጋር በስሪጂ የሚያሳይ አፕ ነው ማሳይ ቴሌግራም ውስጥ ገባና
ፕላፋይ ቲቪ ትላለህ። እንደዚህ አይነት አፕ ያመጣልሃል። አውርዴ መከታተል ብቻ ነው የምልህ አባቴ። የአንዶኒ ራዮላ ሙሉ ታክቲኩ ዛሬ ነው የምንመለከተው። እና አሌክሳንደር ኢሳቅ እና ቨርጂል ቫን ዳይክ እና ኮጂ ጋክፖ እና ራያን ግራቨንበርች እና ፍሎሪያን ቪርትዝን ጨምሮ ተመልሰዋል። እና ማካባ አይመለሱ። ለማንኛውም የአንዶኒ ራዮላ ትክክለኛ ታክቲኩን ዛሬ እንመለከታለን ብዬ አስባለሁ። ድል ለውዱና ለገናናው ክለባችን ለሊቨርፑል። መልካም ጨዋታ፣ መልካም እድል። ይቻማችሁ።